kacha kadiba mailla vula vinta mata kacha kadiba mailla vula vinta nagalara bashanda braglara bashanda bagaliabo ela bashanda braglara bashakalara bayeke ela bashanda braglara bashana magadia da magatola baya la yala basanda da bakara da basendo la 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 bashira baba soda da ba እንግዲህ እኔ እንደ ፔንቴኮስታል ግን እንደው በቃ አዝናኝ ፍጥረት የለም። ሰው እምነት ብሎ ፔንቴ አንተ አትመልስላቸው፣ ራሱ ተጉ ይመልስላቸው። እስቲ የኔ ልክ ተጉን ከከፈትክ በኋላ ሄሉ ጋር ትሄድና በቅርብ የፖስተችውን ቪዲዮ ደግሞ ራስታውን ታሳየናለህ ማለት ነው። እስቲ ቼክ አደርጋለሁ። እና የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው ማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቀርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይህ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸው ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ ያ እንትን አጋንንትም አቅም አልባ ያራባል። ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን እንዴት እንደተወለድ የት እንዳልክ የማን ልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር ግን ቆሮንቶስ እየገባ ቀጥሉ። ከሌላ እስከምላችሁ ጥሩ መልስ። እውነትን ነው። ባይዘው በተወለድክበት ማህበረሰብ መካከል ለምንድን ነው ላላላ የምትለው? እሺ ባይዘው አሁን ፓስተር የተናገረውን ዮሐዴ ትዝ ይላል። ያኔ ቪዲዮ ሰርተን አልነበረ? የልምምዳቸው ራሱ ከጥንቆላ የመጣ ልምምድ እንደሆነ ስፒሪቱ ራሱ ምን ነበረ የሚባለው? ኩንዳሊኒ ስፒሪት አክቹዋሊ በቃ የታወቀ እኮ ነው። በነገራችን ላይ መንፈስ ቅዱስ ባይዘወይ ከሳቲ እንጂ ደባቂ አይደለም። ማለት ከሳቲ ማለት የሚገልጽ የማታውቀውን ቋንቋ የሚገልጽልህ እንጂ የሆነ ቋንቋ ሰጥቶ ሳታውቀው የሚያስቀባጥር አይደለም። በነገራችን ላይ ከመንፈስ ቅዱስ ባህሪያት የማታውቀውን ነገር የሚገልጽልህ እንጂ የሆነ የማታውቀውን ነገር የሚያስወራ መንፈስ አይደለም። ሐዋርያቶቹም የማያውቁት ቋንቋ ገልጸውላቸው ሲያወሩ አወቁት። ሳያውቁት አይደለም የሚያወሩት። በነገራችን ላይ የማያውቁት የነበረውን ቋንቋ ልክ መንፈስ ቅዱስ ሲገልጽላቸው አወቁት እና ሰዎች በሚሰሙት ቋንቋ ተናገሩ። በቃ የምናውቀው መንፈስ ቅዱስ ይሄ ነው። ከዚህ ውጪ የማታውቀው ነገር የሚያስቀባጥርህ ከሆነ you have to think about ማለት ነው። በቃ መንፈስ ቅዱስ ሊሆን እንደማይችል በዚህ እርግጠኛ ልትሆን ይገባል። ሊሊ አንዴ የእንትና አንዴ ላሰማችሁ የዴቭ አይ ቲንክ ዳዊት ነው ስሙ፣ ፓስተር ዳዊት የእሱንም አንዴ እንስማውና ነው ወይስ እንቀበላትና እንስማው? እሺ ወይ የገባ ሰው ካለ እስቲ ተቀበላቱ። ያዲ ሊኒ ጸጋይ ኦር እንዲ ፕሮቴስታንቶች አይ ቲንክ ፕሮቴስታንት ነኝ ስትል ነው የሳብኳትን ሲጀመር እና እኔ ፕሮቴስታንት ነኝ ብላ ነው የገባችሁ። እስቲ አውራት ያዲ ኔትወርክ ዛሬ ባይዘው ኔትወርክ ድንገት ድምጽ ካስተጋባ ምናምን ነገር ይቅርታ አድርጉልኝ። ኔትወርኩ ጥሩ አይደለም። እኔ ጋር ኔትወርኩን ብቻ አምናሽ ታብታብ አድርጉ። ሰላም እህታችን፣ እንኳን ደህና መጣችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ይሰማል? ኮሜንት ላይ ይሰማል። ፕሮቴስታንት ነኝ ብለሽ ስለጻፍሽ ነው የተቀበልኩሽ። ጴንጤ ነኝ። ኦኬ
በልሳን የጸጋ ስጦታ ታምኛለሽ? አሁን ባለው ግሎሶሊያ በሚባለው ማለት ነው። አምናለሁ ማለት እንደ እግዚአብሔር ቃል ከሄደ አምናለሁ። እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደሚለው አምናለሁ። እሺ በቃ ዮሐዴ ቀጥል፣ አውራት በቃ። ኦኬ አሁን ሲናገር የነበረው ፓስተር ሰምተሽዋል ሊሊ? አዎ ሰምቼዋለሁ። ትቀበያለሽ? አዎ እቀበለዋለሁ። ምክንያቱም የጴንጤ እምነት እንደ እግዚአብሔር ቃል ከእግዚአብሔር ቃል ውጭ በፍጹም ስለማይወጡ በጣም አምናለሁ። አሁን ምን ነበር ሲል የነበረው ፓስተር? እስቲ ከሰማሹ ምን ነበር ሲል የነበረው? ማለት መድገም አልችልም። ያው ቸርች ሆነ እንደ ጴንጤ ሆነ ስታየው ማለት ነው። እንደ ጴንጤ እምነት ሆነ ስታየው አሁን ለምሳሌ እኔ መናገር የምፈልገው እኔ አሁን በራሴ ፍላጎት ነው። ጴንጤም ኦርቶዶክስም መሆን ምርጫ የራሴ ነው። ስለዚህ አሁን እኔ ቆም ብዬ ወደ ኦርቶዶክስ መሆን ይሻለኛል ወይስ ወደ ጴንጤ መሆን ይሻለኛል ብዬ ራሴን እንትን ስል ስገመግም ማለት ነው። ሊሊ ይሰማሻል? አዎ ይሰማኛል። አሁን እሱማ መርጠሽ ነው ፕሮቴስታንት የሆንሽው፣ መርጠሽም ነው ከፈለግሽም ኦርቶዶክስ የምትሆኚ እሱ አይደለም። ምክንያቴን ለመንገር ማለት ነው። እሺ ችግር የለውም። እሱ በምን ምክንያት ፕሮቴስታንት ሆንሽ ሳይሆን ጥያቄ አሁን ፓስተር ያለውን ትቀበይዋለሽ ወይ ብዬ ስጠይቅሽ አዎ እቀበለዋለሁ አለ። እንደ እግዚአብሔር ቃል አዎ እቀበለዋለሁ። ሰምቼዋለሁ ስላልሽ ምንድን ነበር ያለው? እስኪ የፓስተሩን ንግግር ንገሪኝ እስኪ። ምን መሰለህ አሁን እንደ ጴንጤ ሆነ ስታየው ማለት ነው እምነት ውስጥ ሆነ ስታየው በቃ እግዚአብሔር መንፈስ ነው ብለን የምታምነው እግዚአብሔር መንፈስ ዞሮ መንፈስ ቅዱስ አለ ተናገረው። ሊሊ ፓስተሩ የተናገረው ንገሪኝ። አምናለሁ። ምንድን ነው ያለው እኮ ነው ያልኩሽ። ምንድን ነው ያለው? መናገር አትችልም እኮ መድገም አትችልም። የእግዚአብሔር መንፈስ ነው አዝጋ መፋት አለ። ልሳን እኮ አይደለም የተናገረው። ልሳን አምናለሁ። በቃ እኔ ግን አምናለሁ። ምክንያቱም እናንተ በቃ ወይና እያልኩሽ አለሁት። ቆይ አሁን ተከፍቶ የነበረው ፓስተር ነው። በቃ አምናለሁ። ምን መሰለህ የእናንተ ሞቲቭ ኧረ እባክሽ ቆይ ሊሊ አንዴ ስሚ እባክሽ እያልን ያለ ነው። አሁን ራሱ እኮ ልሳን ሆነብን በፈጣሪ ስም። እኔ እያልኩሽ አለሁት አሁን የተናገረው ዮኒ ሲያሰማን የነበረው ፓስተር ስለ ልሳን የተናገረውን ነው የጠየቅኩሽ። አንቺ ደግሞ በመንፈስ ሆነ ፕሮቴስታንት ሆነ ስትመለከተው እያልሽኝ ነው። ቆይ አሁን ስሚና ሀሳቡን ትቀበይዋለሽ ወይስ አትቀበይም ነው? ዮኒ ክፈተው አንዴ። የምር ግን ቆሮንቶስ እየገባችሁ ነው እንደዚህ የምትጠቅሱት? እየገባችሁ ከሆነ እኔ በጣም ነው ማደንቃችሁ። እውነት እግዚአብሔር ይባርካችሁ። ግን አይመስለኝም። እኔ ይቅርታ አድርጉልኝ። አውዱን ያስቡት። ቆሮንቶስን ለምን ተጻፈ? ቆሮንቶስ ቤተክርስቲያን ምን መካከል ነበረች? አሁን እኮ ያለው በማስረጃ አንድ ወንድም አቅርቦ ያው ዓለም በሙሉ ጴንጤ በሙሉ ተንጫጭ በማስረጃ አንድ ስትሬንጅ ፋየር ሚል ኮንፈረንስ ላይ አንድ ሰው አቀረበ። የሩቅ ምስራቅ ልምምድ ነው አሁን የምትሉት በበሊንግ ላላላላ የምትሉት ነገር ይህ አጋንንት እዚህ ሩቅ ምስራቅ እንዲህ ይባላል። እሱኑ ነገር ነው የቀዳችሁት። አንዳንድ ሰዎች ሰብትል ናቸው፣ አደገኛ ናቸው። እንዲህ አይነት ልምምዳቸው ከመንፈስ ቅዱስ ጋር ሰፍተው ያባዙታል። አጋንንት ደግሞ አቅምም አለው። የስ ዳንዬ እንትን አጋንንትም አቅም አልባል ያራባል፣ ይህንን ያስፋፋል። ልሳን እኔ አለ ነው ብለው አለ፣ ግን ቋንቋ ነው። ቋንቋህን በሚያውቅ አንተን በሚል እንዴት እንደተወለድ የት እንዳል የማልጅ እንደሆንክ በሚያውቅህ ማህበረሰብ መሀል ለምንድን ነው ላላላላ ለምትለው? እና የምር አሁን ሰምተዋለች መሰለኝ፣ እርግጠኛ ነኝ። እሺ አሁን እርግጠኛ ነን። ሊሊ በደንብ ሰምተሽዋል። አሁን ይሄን የተናገረውን ፓስተር ሐሳቡን ትቀበያለሽ ወይስ አትቀበይም ነው የዚህ ፓስተር? ሊሊ ማይክሽን አሁን ክፈችው። ይሰማል? ሊሊ አለሽ? ኦኬ አሁን መተሽ ይሰማል። እኔ ግን እቀበለዋለሁኝ።
ስለዚህ ላላላ ምናምን የሚል ትርጉም የማይሰጥ ልሳን አትቀበይም? የለም ብለሽ ነው የምታምነው? እንደዚህ የሚባል ልሳን የለም ብለሽ ነው የምታምነው? አይ እንደ ነው ሰውየው የሚናገረው እንደ ተቃውሞ ስለሆነ እኔ ልሳን አለ ብዬ ነው የማምነው። ልሳን አለ። ሰይጣን የቸርች አገልጋዮች ግን የሰይጣን መንፈስ ነው። ፓስተሩን ሐሳብ አትቀበዩም ነው አሁን የተናገረውን ሐሳቡን አትቀበዩም? አልቀበለውም። አትቀበይም? እሺ የፓስተሩን ሐሳብ አትቀበይም። ጥሩ። ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ ይልሃል እና እኔ አምናለሁኝ። ምን ከኛውን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር መንፈስ ያረጋል የሚል ከየት ያረጋል ባይል በአዲስ ቋንቋ ግን ያው ይናገር እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ላላላ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው እስቲ ማስረጃ ማለት ለሚሰማው ቆይ አንዴ ሊሊ ተረጋጊና አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው ሊሊ። እንደዛ ነው ጥያቄ ተጠያየቁ። ጥቅስ ነው ያልኩሽ። የት ነው ያለው? የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ስለመንፈስ ቅዱስ ምዕራፉን አላወቅኩትም። ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገር ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ የሚል ቋንቋ ነው የወረደላቸው። አይ ድምፁ ቀስ ብለሽ አውሪ እሺ። ለመረዳዳት ስለሆነ ማለት ነው እኮ ልክ ነህ። ግን ምን መሰለህ እነሱ የተናገሩት ላላላለ ሻላላ አላለም። ጀስት አዲስ ቋንቋ ተናገሩ ስላለ በድምጽ አልሰማነውም። የተጻፈውን ነገር በድምጽ እኮ አልሰማነውም። በጽሁፍ ነው የተነገረ። ስለዚህ ሰምተውታል ነው የሚለው መጽሐፉ። ግን ሰምተውታል ነው የሚለው። ከየት አምጥተሽው ነው? አልሰሙትም። እስኪ አንብበው። አይ እንደዚህ ላላይል ነበረ ሻላላ ነበረ አላለም እኮ። አንብብልሽ። ቆይ አንዴ ስሚ ራሳችን ረጋበይና ስሚ እንድትማሪ ስለሆነ እሷው መጽሐፉን ከፍቶልሻል። እግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋበይ፣ ማይክሽ ሚውት አድርጊ። ቀጥል ይዋዲ ረጋ ባለ ስፒሪት እሷ ወጥቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ እሺ። ለሚሰማው ሰው እንዳያሰሩት። ሊሊ ለመረዳት ነው እሺ። አሁን ከዚህ በፊት የነበረሽን እምነት ሰዎች አስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡ። መቅዲ አንዴ እስኪ ሚውት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል።
በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አይደለም ድምፁ አልወጣም። ድምፁ ቆይ ድምፁ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምፅ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው ይሆን አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው። ምን መባል እንዳለበት አልወጣም። ያው አረባክሽ መጽሐፍ ገምጪ። ቆይ ልናነበው አይደል? መገመቱን ነው መጽሐፉን የሚለውን ልናነብ ነው። እሺ ሊልዬ ቆስ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ ያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብጽ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብጻዊው በአረብኛ፣ ለእንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት፣ በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለሽ? ለምሳሌ ሊሊ አማርኛ፣ ትግርኛ። እሺ፣ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብጽ ላሉ ሰዎች፣ ጳርጤና ለነበሩ፣ በሜላድ በኢላሜጥ ኦኬ፣ እዚህ ጋም ይኸውልሽ በጵንፍልያም በግብጽም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው። አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምጽ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ናቸው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። እሺ ሊሊ አላስጨንቅሽም ልንገርሽ፣ እሺ ለመረዳት እየሞከርሽ ስለሆነ እነዚህ አረብ ላይ ያሉ ግብጽም የነበሩ አይሁዳውያንም ይሆኑ ቀሬናውያንም ይሆኑ በጣም ከብዙ አገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥር ምናምን ቆይተው ባክ ምናምን ብሎ ሲናገራቸው እንደደነገጡት ማለት ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳ አጥማጅ ምናምን ናቸው።
መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩት፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈረንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይሄ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍ ኮርስ አዲስ ልሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጽም። በሐዋርያትም ሲገልጽላቸው አላየንም። አየሽ፣ ይሄንን ነው ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃሉት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊቢያውን ቀደም ቆይ አንዴ እዛው ዮሐድ ያለው ላይ ሊሊ አሁን ቅድም ምን ብለሽ ነበር? ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለው ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8 አንብበሽዋል? ቁጥር 8 አንብቢ እስቲ ምንድነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችንን እንዴት እንሰማለን አሉ። ጥያቄ ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክቱ አለ። መልሱስ ምንድነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? አዎ በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው? እነሱ ያው እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን አዎ ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብጽ የመጡት ከግብጽ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ የኔ ጥያቄ ደግሞ ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ትክክል። ስሚ ይሄ ልምምዱ ባይት ሰልፍ ቀደም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራውትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣናሽ ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው ወይስ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ ኦኬ
አሁን የሰማሽው ልሳን የኦንሊ ጂሰሶች ነው ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩት ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። አዲስ ቋንቋ ነው። ምንኛ ነው እኮ ምንኛ እንትን የሆነ ቻይንኛ ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው ዓለም ላይ አዲስ ቋንቋ በቃ አይደለም። ተርጓሚ አለ፣ የሚተረጉም አለ። አይ የሚተረጉም አለ። አይ እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ ዓለም ላይ የሌለ መንፈስ ነው። የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል እስኪ አይ ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊልዬ ስሚኛል አንዴ ስሚኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቀደም ጀምሮ ውሃድ ትክክል ነው። ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ውሃድ ያን ሁሉ ነገር አብራርተ እንግዲህ ወንድታችን አለ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም እንደ መጽሐፍ ቅዱስኛ የምናወራው እኛ ስለ ጴንጤ እኮ አይደለም የሚሾት እንደ እግዚአብሔር ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ለምን መሰለህ? እና ኦርቶዶክስ እንዳልሆነ የቸገረኝ ንገረኝ። ኦርቶዶክስ እንዳልሆነ የቸገረኝ ከ1 እስከ 30 የምትሰጡት ቀን በቃ እናት የጴንጤ መገለጫ ባይዘው ጴንጤዎች ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ጴንጤም ሆነ ፕሮቴስታንት በመጽሐፍ ቅዱስ በእግዚአብሔር ቃል ኦርቶዶክሳውያንን መሞገት አይቻልም። በእግዚአብሔር ቃል ማንም ሰው ኦርቶዶክሳውያንን መሞገት ስለማይቻል እህታችን ሊሊ እሱን አውቃለች። በእግዚአብሔር ቃል ሲመዘን የሚነገረው ልሳን አጋንንታዊ ነው። ዮሐድ ቅድም ያብራራለት ሳይገባት ቀርቶ አይደለም። መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ እንደሆነ ስለሚታወቅ ምን አለች? ይሄው ኦርቶዶክሳውያን ከ1 እስከ 30 ብላ መጣች። ኦኬ ሌላ ርዕስ ውስጥ የመግባት ነገር ነው። ኦኬ ስለዚህ እህታችን ሊሊ በቃ እዚህ ላይ ይብቃን፣ ሰዓት ማቃጠል እንዳይሆንብን በጌታ ፍቅር እዚህ ላይ ይብቃን። ለምን እኛም ልቡ እያወቀ የሚዳረቅን ሰው ዝም ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለችና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ።